والسلام على سيدنا رسول الله وآله وصحبه ومن والاه. السلام عليكم ورحمة الله وبركاته. إن شاء الله ينعي عيد زبيته بالدرس አይደለም ለሚቀጥለው ነው ወይስ ላለፈው ነው ያልኩበት ደርሰናል ኢንሻአላህ። አልሐምዱሊላህ ረብል ዓለሚን። ዋናው ነገር መገናኘት፣ ሰው ከተገናኘ ሌላው ነገር ቀላል ነው ይላል የሀገራችን ሰዎች እንደሚሉት። አልሐምዱሊላህ ለማገናኘቱ ለሐጃችንማ እንጨርስልኝ ቆሟል ባለቤት ሀገራችን ሐጃቸው ይዘመን ትልቁ ቻሌንጅ መገናኘት ማስቀረቱ እና መገናኘትን ማስቀረቱ ነው። የልብን መገናኘት የአካል ማገናኘት በአለም አይደለም ሁሌም ባይሆንም ከምን የራቀ ከምን ይርቃል ይላል አይደል? ሐሳቡ ስለሚርቅ ነው እኮ። ኢደን ሁናከ ተሐዲያት ቻሌንጆች አሉ በዚህ ዘመን። ዋናውና ትልቁ ቻሌንጅ ፈተናዎች መኖራቸው አይደለም፣ ሁሌም ፈተና አለ። ችግሮች መኖራቸውም አይደለም፣ ሁሌም ችግር አለ። ዱንያን አላህ በችግር ነው የፈጠራት። ናም ለቀድ ኸለቅና ልኢንሳነ ፊ ከበድ ፊ ተዓብ። ሁሌ ምን አለ? ችግር አለ፣ መከራ አለ። ያ አዩሃ ልኢንሳን ኢነከ ካሊሑን ኢላ ረቢከ ከድሐን ፈሙላቂህ። ለፊነ ጌታህን እስክታገኝ ድረስ ትለፋለህ፣ ትወጣለህ፣ ትወርዳለህ። ثم لتركبن طبقا عن طبق። አንድ ሐለት የላትም ዱንያ። በአንድ ሐለት ላይ አትቀመጥም። طبعت على كدر وأنت تريدها صفوا من الأكدار والأودار እንዳሉት ማለት ኢደን ትልቁ ቻሌንጅ የሆነ እኮ መገናኘት። ችግሮቻችን ስናነሳ መገናኘት አልቻልንም። ሁሌ ለመገናኘት የሚከፈለውን ዋጋ ካልሰጠን ግን የለም። ኢድ ሲመጣ ምድር ኢድ ምንድን ነው ያደረገው? ነጀማ ኢድ ምንድን ነው ያደረገው? ያገናኛል፣ ይሰበስባል። ሌላ ምን አለ? ረመዳን ሲመጣ ምንድን ነው ያደርገው? ይሰበስባል። ሰህ ወላ ላ? ሐዲሶች ስናያቸው ትላልቅ ፈዳኢል ያላቸው ሐዲሶች መሰባሰብ ጋር ይገናኛል። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ አይደል? መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ። ቁርአን ለመቅራት መሰባሰብ ያስፈልጋል። ኢዘን ይሄ መሰባሰብን መቀራረብን የሚቆርጡ ነገሮች ለኛ ቫይረስ ናቸው። እንደ ቫይረስ ተሰዷቸው። ምንም አይነት ስያሜ ይሰጣቸው፣ የቴክኖሎጂ ስያሜ ይሰጣቸው፣ የሐዳራ የስልጣኔ ስያሜ ይሰጣቸው፣ ሐቂቃ ደኺል አለይን በእኛ ውስጥ ምንድን ናቸው? ሰርጎ ገብ ናቸው፣ አደጋዎች ናቸው። ያ ጀማዓ ይህን በጣም መጠንቀቅ አለ። ለምንድን ነው ይህን የምለው? ሁሌ ለዚህ ነገር ለመሰባሰብ የምንሰጠው ቫልዩ እያነሰ በመጣ ቁጥር ችግሮቻችን እየሰፉ ይመጣሉ። ችግሮቻችን ከመፍታት ይልቅ የሚያዳክሙ ነገሮች ይበዛል። ስለዚህ አንድ ሰው ለመገናኘት ብሎ የሚከፍለው ዋጋ አላህ ጋር ትልቅ ደረጃ እንደሚያሰጠው መረዳት መቻል አለበት። ናም ሐዲሱን እናስታውስ። አንድ ሰው አንድ ወንድሙን ለመዘየር ብሎ ሌላ ሐጃ ሳይኖረው ከቤቱ ተነስቶ ያ ወንድም ወዳለበት ቦታ ከሄደ ምን ያደርግለታል? አላህ መላኢካ ያደርግለታል አለ ሐዲስ አይልም? ምንድን ያስወጣ? አረ ወንድሜ ለመዘየር በአላህ የተዋወቀን በአላህ ዲን የተዋወቀን እህቴን ወንድሜ ለማግኘት ነው። እህቴን ለማግኘት ትላለች፣ ወንድሞቼን ለማግኘት። ይሄ እኛ ትልቅ የኛ የሙስሊም ትልቅ ቫልዩ ይሄ ሐቂቃ። እኛ ውስጥ ሙሉ ሰው የለም፣ ሁላችንም ጎዶሎዎች ነን ሐቂቃ። ጉድለታችን ግን መቼ ነው የሚጎላው? ብቻችን ስንሆን የተነጠልን ጊዜ ነው ጉድለታችን የሚጎላው። አብረን የተሰባሰብን ጊዜ ግን ጉድለታችን ይሸፈናል። ተመልከቱ፣ አልሙእሚኑን ከልቡንያን የሹዱ ባዕዱሁ ባዕደን። ይህ ቤት እንዴት እንደተገነባ እንግዲህ እዚህ ውስጥ ማያውቅ የተለያየ ነገር አንድ ላይ ተሰብስቦ መጥቶ ነው የሰራ።
እኛም የተለያየነን ስንሰባሰብ አንድ እንሆናለን። የአንድነት ጉዳይ የመሰባሰብ ጉዳይ ነው እንጂ የሚና አንድ አይነት መሆን አይደለም። ሁላችንም እዚህ ጋር ሚናችን ይለያያል። የኔን ቦታ ሊሸፍን የሚችል አንድ ሰው እዚህ ውስጥ ካለ እኔ አላስፈልግም ማለት ነው። የእናንተን የሁላችሁን የእናንተን እያንዳንዳችሁን ሚና ሊሸፍን የሚችል ሰው አላህ ምድር ላይ አልፈጠረም። ለዛም የሰው ልጅ ቫልዩ ከፍተኛ ነው። አያችሁ፣ ለዛም ነው እስልምና ለሰው ልጅ የሚሰጠውን ደረጃና ቦታ ለየትኛውም ነገር አልሰጠም። በል አላህ ወፈضልናሁ ዐላ ከሲር ሚመን ኸለቅና ተፍዲለን ያለ የሰው ልጅ እንደ ሰው ከየትኛውም ፍጥረት አላህ ልቆታል። ከዛ ሲያምር ኢማን ሊባለው ነገር ሲያገኝ መልካም ስራ በሚሰራበት ጊዜ ደግሞ የተለየ ደረጃ ከፍ ያደርገዋል። ያ የተለየ الذين آمنوا وعملوا الصالحات سيجعل لهم الرحمن ودا የመወደድ ደረጃ የመመረጥ ደረጃ ደግሞ አላህ ያደርሰዋል። ኢዘን አዩሀል ኢኽዋ ለዚህ መነሻ ያደረኩት ያው ዒድ በዒድ ስም ስለተገናኘን ዒድ ይሰበስባል። መሰባሰብ የኛ መገለጫ አንድ ጊዜ ነው ይባላል። አንዱ በዒድ ቀን ዒድን አስመልክተን ነው አንድ ወጣት ነው ኡድሒያ ያርድና ደላዳ አይደል ያለፈው ኡድሒያ ያርድና ሲገፍ አንድ ነገረኛ ሰው ያየዋል እና እንዲህ ሀገር ቤት ነው እንዲህ ሙስሊሞች መግፈፍ ይችላሉ እንዲህ አለ። በግ መግፈፍ ማለት ድሮ ከልደኝ ልዩ በጣም አስተዋይ ነበር። ኖ እኛ አንገፍም፣ መግፈፍ የእናንተ እኛ ማልበስ ነው የምንችለው። ገባችሁ? እኛ የምንችለው ማልበስ ነው፣ መግፈፍ የእናንተ ነው አለ። አልሙሂም ይሄ ዒድ ሲመጣ መሰባሰብ የሚባለው ነገር ተጅዲድ እንዲሆን ለምንድነው በየጁምዓው የምንሰባሰበው? የመሰባሰብን ቫልዩ አያችሁት? አንድ ሰው እንደ ግዴታ ወንድ ሲሆን ሰፈሩ ላይ ሲሆን አካባቢው ላይ ሲሆን የተለየ ጉዳይ እስካልገጠመው የተለየ በሽታ መንቀሳቀስ አቅቶት ቢሄድ እስካልቻለ ድረስ ግዴታ ነው መስሉ አይደል? ጁምዓ አላ ኩሊ ሙስሊሚን ባሊጊን ሑሪ ሰሒሒን አይደል? ፊቆች ለምንድን ነው ቫልዩ? ሰላቱ እኮ እንደውም አንሶ በሁለት ረካ እኮ ተቀንሶ ነው የሚሰግደው አይደል? ለምን ይሄዳል መስጊድ ድረስ? ሁለት ረካ ለመስጊድ ቤቱ ዙህር 4 አይሰግድም ሊባል ይችላል። እሱ አይደለም ሂሳቡ ምንድን ነው? በአካል ሙስሊም ወንድሞችህን ማግኘት። አየህ፣ ስለዚህ ምን አሉ ሰለላሁ ዐለይሂ ወሰለም ያለ በቂ ምክንያት 3 ጁምዓ የቀረሰው ልቡ ላይ ይታተምበታል። ምን ማለት ነው ይታተምበታል? ማለት የሙስሊሞች ጉዳይ አያሳስበውም ማለት ነው። አየህ፣ አንድ ሰው ራሱ መነጠል ባበዛ ቁጥር መጀመሪያ ያን ምን አገባኝ የሚለው ስሜት ይመጣል። ሰዎች መሃል ሆነ ምን አገባኝ አትል። ሰዎች መሃል ሆነ ምን አገባን አንልም። ለምን ኦልሬዲ ተሰባስበናል። ስለዚህ ይሄ መሰባሰብን ጉዳይ በጣም ትኩረት ልንሰጠው ይገባል። አንዳንዴ የኛ ለምሳሌ የኛ ጥፋት ምንድነው ብለን ልንጠይቅ ይገባል። ለሰዎች መራቅ ምክንያት ከሆነ እኛ እናስተካክላለን፣ ችግር የለም። እኛ ቦታው ላይ ካልተገኘ መሰባሰብ ላይ ያለን አመለካከት ካልቀየር ስለ ማለት ቫልዩን ቦታውን ሳናውቅ ከሆነ የመጣ ነው። ግን አሁንም እኛ መስተካከል አለን። በመሰባሰብ የሚገኘው አጅር ቀላል የሚባል አይደለም። ደረጃው ቀላል የሚባል አይደለም። በል እኛ ያለን ትርፍ ይሄ ነው። ምን ያሉ በሐዲስ እንደመጣው ሰዎች ጀማዓ ሲሰግዱ አላህ መጨረሻ ላይ መጀመሪያ ሰዎቹ ልብ ይታያል አይደለ? ኢኽላሳቸው ይታያል፣ ተቀባይነት ያገኛል። ወሐቅ መጨረሻ ላይ ማእሙሞቹ እንኳን ያኒ የኢማን ድክመት ቢኖርባቸው በኢማሙ የኢማን ደረጃ ምን ያገኛል? ተቀባይነትን ያገኛል። የኢማሙ ተመሳሳይ ከሆነ ያው በአብዛኛው አንድ ነና በዚህ ዘመን በቃ ለኔ ብለው ተሰባስበው ደብሎ አላህ ይቀበላቸዋል አይደል? የሚለው ሐዲስ የመሰባሰብ ደረጃ ከዚህ በላይ ምን አለ? ያ ጀማዓ በጣም ትልቅ ነገር ነው። ወላሂ መሰባሰብ ውስጥ ምን ስላለ ነው? የሌላውን
ክፍተት መሙላት ስላለ ጉድለትን ሳይሆን መዋደድ የሚባለው አይን ወይ የውዴታ አይን ይላሉ የወንድምን ክፍተት ትሞላለች። ወዐይኑ ሪዳ አን ኩሊ ነፍሲን ከሊለቱን ወዐይኑ ሱኽጢ ቱብዲ መሳዊ አዳምት። አይኑ ሪዳ ሲኖረን ክፍተቶችን እየሞላች የጎደለውን እየጠገነች ወሀከዛ እንዲህ ነው። አንድ ይሁን ነው። ኡመተን ዋሂዳ ማለት እኮ ሺዓር ብቻ አይደለም፣ ስሎጋን አይደለም፣ መፈክር አይደለም፣ ተጨባጭ ነው። ተጨባጭ ነው። የወንድም ህመም ቢሰማ የእህትሽ ህመም ቢሰማሽ ካልቻለ ይሄ ምንድነው ማለት ሰውነታችን ነው ችግር ያለበት ማለት። ይሄ ግን የሚመጣው በምንድን ነው? በመሰባሰብ። ሁሉ መሰባሰብ ውስጥ ነው ያለው። ክፍተቶች ሲኖሩ እንኳን መስተካከል የሚችለው በመሰባሰብ። ምንድነው የመሰባሰብ ተቃራኒ? መለያየት ነው። ኩርፊያ መሰለን በእስልምና ኩርፊያ ለምን የተከለከለ? አየኸው መሰባሰብ የሚባለው ስለሚጻረር ላ የሒሉ ሊሙስሊሚን አን የህጁረ አኻሁ ፈውቀ ሰላሲን አይደል? አንድ ሙስሊም ሌላ ወንድሙን እንደው በጣም ከቆየ ከ3 ቀን በላይ አይቀልም። እንደው ነፍስያው ማሸነፍ ቢያቅተው አይደል? 3 ቀን አንዳንድ ሰው አለ እስከ አንድ ተነበረች በቃ እስከ 3 ቀን አኩርፍ ያለው ምትል ሐዲሱ መረዳት ነው ሰው ኢንሻአላህ። እንደው ከ3 በላይ ዓለም ሄዳ ጥሩ ነው ማለት ኢዘን ለምንድን ነው የተፈለገው? ከጀማዓ መራቅ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው የገለጸው? ኢነማ ያእኩሉ ዚእቡ ሚነል ገነሚ አልቃሲያ። ተኩላ የሚበላው ከፍየሎቹ የት ያለችውን ነው። ለብቻ ያለችው ይኸው ለብቻ የቀረችውን አብራ ከሆነስ አብረው ይሄዳሉ። ኢዘን ይሄ ለብቻ ጉዞ ያኒ አስኪልም። ለምንድን ነው እዚህ ላይ በጣም ትኩረት ያደረጉት? ያ ጀማ የምንኖርበት ዓለም ታውቃላችሁ፣ ግለኝነት በጣም የበዛበት ሳይሆን ብቸኛ አማራጭ እየመሰለ ነው አሁን ላይ ሳይሆን ሰዎች በቃ በራሳቸው መብቃቃት ከቻሉ በራሳቸው መስራት ከቻሉ ሁሉ ነገራቸው በቃ ኢንሹር ከሆነላቸው ከሰው ምን ያደርግልኛል ብሎ ማመን ደረጃ ደረሱ። ይሄ ግን አደጋው ከፍተኛ። ይሄ ተሐዲያት ለኛ ለሙስሊሙ አደጋ ነው፣ ለሌላው አላውቅም። ምክንያቱም ሁሉ ነገራችን የተገነባው በመሰባሰብ ላይ። ሰላት እኮ ነቢ ሰለላሁ ዐለይሂ ወሰለም ሰዎችን እንግዲህ ረሕመተን ሊልዓለሚን አላህ ልኳቸው አዛብን ቅጣትን ሰዎች ላይ ማውረድን ማሰብ ደረጃ የደረሱት ጀማዓ በመተው ነው። በሌላ አልታል ለቀድ ሀመንቱ አን አሙራ ረጁለን ምናምን ኢላ አኺር አልሐዲስ አንድ ሰው በኔ ቦታ እንዲተካኝ አድርጌ ከዛን ሰዎች ቤት ዞርና አሰብኩ ነው ያለው። ይሄ ማሰባቸው ይህን ነገር መተው ያለውን አደጋ ያሳያል አሉ። ደግሞ በኔ ቦታ ሰውን ተክቼ አሉ። አንድ ሰው ተካና ሰላት የሚያሰግድ ሰላት መተው ስለሌለበት ከዛ ሄዳለ ሰዎች ቤት ዞራሉ፣ ሙስሊሞች ቤት ዞራሉ። ከዛ የቻሉ መስጊድ ያልመጡ ሰዎችን ምን ላደርጋቸዋል? ረሕመተን ሊልዓለሚን እንዴት እንደዚህ ያሰቡት? ዛሂሪ አንሆንም መቼም አይደል? ክደቱን እየነገሩን ጀማዓ ለማይገኙ ሰዎች ላይ ባሉበት ቤታቸው ባሉበት ሰዓት ላነድባቸዋል። ሴቶች የላችሁበት አብሽሩ። ግን ወንዶችም ለምንድን ነው ያሉት ጠይቀናል። የመለያየት ከጀማዓ የመቅረት ያለው አደጋ ከፍተኛ ነው ማለት ነው። ይሄ የሚያሳየው አልዑለሞች ከዚህ ሐዲስ በመነስ ይሄ የሚያሳየው ነቢ ሰለላሁ ዐለይሂ ወሰለም በዚህ ደረጃ ማሰባቸው ማዕከውን ረሕመተን ሊልዓለሚን ያለውን አደጋ ከፍተኛነትን የሚያሳየው ነዓም ከፍተኛ አደጋ አለው። አንድ ሰው ከሙስሊሞች ስብስብ በራቀ ቁጥር በራሱ ላይ በህይወቱ ላይ በቤተሰብ በሌላውም ላይ የሚያመጣው የኢማን ድክመት አደጋ ውስጥ ይከተዋል። ያን አደጋ ለመከላከል ይህንን ያሰቡት ነቢ ሰለላሁ ዐለይሂ ወሰለም ተመልከቱ። አሸይጣን ምን الواحد አቅረበ ሸይጣን ለብቻው ለሚሄድ ሰው ቅርብ ነው። ኸዋጢር ለምሳሌ ይመጣል። ሁለት ወንድም ከሆኑ ይተጋገዛሉ። ይህ ሰው ነገር ሲያስብ በኢማን ላይ ከተገናኙ አስለን ተውጂ እንዲማ ታስብ ይለዋል። መካሪ አላህ ከጎን ያደርግለታል። ብቻውን የሚሄድ ከሆነስ
ሸይጣን በዚህ ይመጣበታል። በዚህ ያለች ከውስጥ እንዲህ በለው እንደዛ በለው እንዲህ በለው ከዛ ከራሱ ጋር ሰው ትልቁን ጊዜ የሚያሳልፈው ከራሱ ጋር በሚያደርገው ነው። ሐዲስ ነፍስ ይባላል። መራቲቡል ቀስድ ይሉታል ብለምንጭ የማሰብ ደረጃዎች አሉ ወደ 5 ሶስተኛ ላይ ያስቀምጡ ከራሱ ከነፍሱ ጋር የሚያወራ ያድርግ አላድርግ ይሄዳል ይሄ ነገር እንዲህ ባደርገው እንደዛ ባደርገው ይሄንን ወደ አዚማ ወይም ወደ አዝም ወስዶ ወደ መጥፎ መንገድ የሚወስደው ከጥሩ መንገድ የሚያግደው በአብዛኛው ጥሩ መካሪ ሲኖረው ወደ ጥሩ መንገድ የሚወስድ አይደል? مثل الجليس الصالح النبي صلى الله عليه وسلم እንዳሉ የጥሩ ጓደኛ ምሳሌ እንደምንድን ያሉ እና ከሐሚል ሚስክ እንደ ጥሩ መዓዛ የሚያዞር ሰው ወይ ትገዛዋል። ያ ማለት ምንድን ነው? የሱን ባህሪ ትላበሳለህ ማለት ነው። ትወስዳለህ፣ ትገዛለህ ይላሉ በዚህ ቋንቋ። ሐሳቤን ግዛ፣ ሐሳቡን ግዛው ይላሉ ሰዎች። አኽላቁን ውሰድ። ሐሳብ በስጡ ነው አሁን የተቸገርነው። አኽላቅ ጠፋል፣ ሐሳብ ፈለግ። በአንድ ጉዳይ 10 ሰዎች ቢገናኙ 10 ሐሳብ አለ። ታዲያ ምን ያደርግልናል ሐሳብ? ሰዋላ ሁሉ ተንታኝ ነው። አሁን ማይተነተን ነገር ስለሆነች ነገር ቢነሳውን ሐሳብ እንደው እዚህ ጋር አደብ ይዘሩላችን ቁጭ ስላልነው እንጂ ኢንፎርማል በሆነ ነገር ሁሉ ሐሳብ ይሰጣል። ማሻአላህ ሐሳብ ለሐሳብ አኽላቅ ሹፍ አኽላቅ ግን አኽላቅ እንግዛ። አኽላቅ ከገዛ ሐሳቡ በኋላ ሲመጣ ተቀባይነት ያገኛል። ለነብዩ ሰለላሁ ዐለይሂ ወሰለም አላህ ያወደሰበት ይላል። አላህ ሁሉ መልካም ሲፋ እኮ ለሳቸው ሰጥቷል። ዒልም እንደሳቸዋል። አና አኽሻኩም ወአዕለሙኩም ብለዋል። ከሁላችሁም በላይ አዕለሙኩም ብለዋል። አዕለሙኩም ከማናችሁም በላይ አላህ እናውቃለን። ከማናችሁም በላይ አላህ እንፈራለን። አላህ ግን በእውቀታቸው ያወድሳቸው ይችል ነበር በልዩ ሁኔታ በተቅዋቸው ኢላ አኺሪ በሰላታቸው በጾማቸው በጂሃዳቸው ላኪን ነጥሎ አለ። በምንድን ያወደሳቸው? በምን ያወደሳቸው? አኽላቅ ነው ያወደሳቸው። ለምን? ሁሉም መልካም ነገር አኽላቅ ውስጥ ይገኛል። የሆነ ነገር ላይ ግን አንድ ሰው ቶፕ ቢሆን ብዙ አኽላቅ ላይ ያጣ ይችላል። እኔ እኮ እንደሱ ዘጋጅ የለም የሚባል ሌላ ክስተት ካለ ችግር ነው። እንደገና እኮ እንደው ሰደቃ ሰጪ የለም ይባላል። ሌላ ክስተት ካለው ችግር ነው። አየም ኢዘን ሰብሳቢነት ተመልከት። የሙእሚን ባህሪ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሁለት ባህሪ ሙእሚን ላይ አይገኝም አሉ። ሁለት ባህሪ ሙእሚን ላይ አይገኝም ወይም የሙናፊቅ መለያ ነች። አሽሑ ወሱኡል ኹሉቅ ስስታምነትና መጥፎ ባህሪ የማይያዝ ባህሪ ሙእሚን ላይ አይሰበሰቡ ላይ የተኛን ሙእሚን ነው። ኢዘን ወደ ዋናው ነጥብ ሲመለስ ጀማዓ ይህ በጣም ይህ ዘመን መተሉ ጀሊስ ሳሊህ ያሉት ጀሊስ ሳሊህ ያስፈልጋል። ጀሊስ ሳሊህ ሰው ሊሆን ይችላል። ይህ ዘመን ደግሞ ሰው ማግኘት ይከብዳል። ኢማም አልሐደሪ ይባሉ ነበሩ። ምን ይላሉ? ምንወዳቸውን ሰዎች የአላህን ሰዎች በአካል ማግኘት ሳንችል ሲያቅተን እነሱን በማውሳት እንጽናናለን ይላሉ። እነሱን በማውሳት እንጽናናለን። ለምንድን ነው? ወደ አላህ መንገድን እኮ የነሱ ዒባዳ ለአላህ ያላቸው ተቅዋ ለአላህ ያላቸው ፍራቻ ያንን ማወቅ ወዴት ስለሚያደርስ ነው? ለአላህ ጋር ስለሚያገናኝ። ኢዘን እንዲህ መተዋወስ እንዲህ መገናኘት የትም አይገኝልን ጀማዓ። በተለይ ደግሞ እኛ እንደ ሙስሊም ያኒ ከሀገር ርቀን ሌላ አካባቢ መተን የራሳችን ነገር ፈጥረን ምንኖር ኢማን ማስጠበቅ ለኛ እንደ ሰከንደሪ ይሻላል፣ ተጨማሪ ጉዳይ አይደለም። ይሄ ፕራይመሪ ነው። ከዛ በፊትም ያለ ነገር የኛ ካሁን ፊት እንዳልኩት የኛ መስተካከል ነው ልጆቻችንን የሚያስተካክለው። ሱረት ካህፍ ላይ ሁሌ ስንቀራ
ጁምዓ ምናል ወካነ አቡሁማ ሳሊሐን አባታቸው ሳሊህ ነበር፣ ወላጆቻቸው ሳሊህ ነበሩ ይላል። ተፍሲሩ ላይ ሲያመጡ አባት የተባሉት ሰባተኛ ነው ይለዋል። ሰባተኛ አያታቸው ናቸው። ዳይሬክት አባት አይደለም፣ ያው በአረብኛ ይባላል አባት ይባላል። አቢ ኢብራሂም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አባቴ ኢብራሂም ነው አባታቸው። የስንት ነብዩላህ ኢብራሂም የስንት አያታቸው አይደል? ካነ አቢ ኢብራሂም ይሉ ነበር። መርሐባ ኢዘን ከሰባት የልጅ ልጅ ጋር ደርሶ ያ ድል በሀብት እንዲጠበቅላቸው ምክንያት ሆነ። የዛ የሰባተኛ አያታቸው መልካምነት ለልጅ ልጃቸው ተረፈ ይላል። ስለዚህ ለልጆቻችን ለዘሮቻችን በጣም ምርጥ ነገር ማድረግ ከፈለግ መጀመሪያ የኛን መንገድ ማስተካከል አለ። የኛን መንገድ አይተው ከዛ እነሱ ደግሞ ይከተላሉ። والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم مرحبا. إذا أيها الإخوة የመሰባሰብን ፈዳኢል እንግዲህ ብናወራው አያልቅ። ዒዱ ሲመጣ ስንሰባሰብ፣ ጁምዓ ሲመጣ ስንሰባሰብ፣ በተለያየ ፕሮግራም ላይ ስንሰባሰብ ከኛ የተፈለገው ነገር ምንድን ነው የሚለውን ነገር በዛው በመንገዳችን ማሰብ አለብን። ሙእሚን ለሙእሚን ከልቡንያን የሽዱ ባዕዱሁ ባዕድ። ሙእሚን ለሙእሚን እንደምንድን እንደ አንድ ግንባታ ነው፣ አንዱ አንዱን ያጠናክራል። መቆም የቻለ ይሄ ግንባታ ሁሉም ይህንን የመሰረቱት ነገር ከጀሰዲ ዋሂድ እንደ አንድ አካል ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ዓለም ላይ ያለ ሙእሚን 2 ቢሊዮን አማኝ ቢኖር ሙስሊም ቢኖር ከጀሰዲ ዋሂድ እንደ አንድ ነው። ምን ማለት ነው? በቃ እንደ አንድ ሰው እንሳለውና አንድ ሰው ሰውነት አለው፣ እጅ እግር አለው፣ አይን አለው፣ ማሰቢያ አለው፣ እግር አለው። በቃ የየትኛው አንደኛው ፓርት ላይ ነን ማለት። እስቲ ከኛ ውስጥ አሁን የሆነ አካሉን ማይወድ ሰው አለ አለ? የለማ። የቂን ብናደርግ እኮ ሁሉ ሙስሊም እንወዳለን። ራሳችን እንደምንወደው እንወዳለን። ላ ዩሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ። የኢማን ሙሉነት ማሳያ ለራሱ የሚወደው መልካም ነገር ሁሉ ለሙስሊም ወንድሙ ለሙስሊም እህቷ መውደድ ነው አሉ ሰለላሁ ዐለይሂ ወሰለም። ይሄ ያልተገኘ ጊዜ እየጎደለ ባትሪ ሎ ይላል። በመጨረሻ ላይ ሊጠፋ ይችላል። አላህ ይጠብቀን። ከመጥፋት አላህ ይጠብቀን። ከመጥፋትም አላህ ይጠብቀን። ኢዘን ሐቂቃ ይህን ደግሞ ያደረጉ ሰዎች ውሽራ አላቸው። ይህን ያደረገ ሰው ይህን ነገር ምንድነው ደረጃው? ምንድነው አላህ የሚሰጠው? በአላህ መንገድ መዋደድ፣ በአላህ መንገድ መገናኘት፣ መቀራረብ ምንድነው የሚሰጠው? ምን ማይሰጠው ነገር አለ? ኸይር ነገር ሁሉ ያለው በዚህ ውስጥ ነው። እኛ እኮ ሰላት ላይ ቆመን ብቻችን እየሰገድን አላህ ወይ እኔ እኮ አንተን እገዛለሁ ማለት ማይፈቀድልን ሰዎች ነው። ታውቃለህ? ለምን ማይፈቀድልን? ቁርአን የሚለው ምንድን ነው? ኢያከ ነዕቡዱ ምን ማለት ነው? አንተን ነው የምንገዛ። ሰው እንዴት ብቻውን ቆሞ አንተን ነው የምንገዛ? ራሱን ተዓዚም ነው ሌላ ላላለ እኔ ብቻዬን አልገዛህም። አላህ እንደኔ አይነት ብዙ ዓለም ላይ ብዙ ሰዎች አሉ አንተ ሊገዙ፣ እነሱ እኔ ከነሱ ክፍል ነኝ እንዳንረሳ እኮ ነው። ሄደን ሰሆላለ አይደለም እንዴ? ቁርአን መቀየር ይቻላል። አንድ ሰው ሰላት ነው እኔ ብቻዬን ነው የምሰግደው ብሎ ያው በዚህ ዘመን ቅድም እንዳልኳችሁ ሐሳብ ብዙ ነው። እቺ መዛብ እንፍጠር ብሎ አንድ ሰው ኢያከ አዕቡዱ ቢስሚላሂር ረህማኒር ረሂም ብሎ አልሐምዱሊላህ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ አዕቡዱ ወኢያከ አስተዒኑ አላሁ አክበር ያስኬዳል አይደለም? ያስኬዳል። የሙእሚን የአንድ ሙስሊም የህይወት መርህ ሱረቱል ፋቲሃ ላይ አልቀቷል። በል የቁርአን መልክ ሱረቱል ፋቲሃ ላይ አልቀቷል። ከማ የቁል ኢማም ኢብኑ ቀይም ሌሎችም እንደሚሉት አላህ የቁርአንን 114 ሱራ 30 ጁዝ ቁርአን መልእክት በሱረቱል ፋቲሃ ላይ አስቀምጧል። ለዛም ነው የምትባሉ ሱራው ኡሙል ቁርአን ወይም ኡሙል ኪታብ የቁርአን እናት ትባላለች። ሱረቱል ፋቲሃ እንጂ 7 አንቀጽ የቁርአንን ሙሉ መልእክት በውስጧ ማግኘት ይቻላል፣ ማየት ይቻላል።
እንደ ግላስ ምሳሌ ሚረር ስናየው እንዴት ነው ከኋላ ያለውን ሙሉ ሰብስቦ ያሳየናል አይደል? ሰው ያለ ከኋላ እንደል ስፖኪው ስናይ እንዴት ነው ከኋላ ያለውን ሰብስቦ አብን ያሳየን። እንደዛ ማለት በትንሹ ማለት እንደ ቴሌቪዥን ድሮ ቢኖር አሁን ሁሉ ምሳሌ ሆነ ነበር። እኛ ረስተነው ነው ሰብስቦ የሚያሳይ ማለት የቁርአን ሙሉ መልእክት ሰብስባ ሱረት ፋቲሃ ታሳያለች። በል ከዛ አልፎ ሄዱ የሱረቱል ፋቲሃ ማዕና ምን ውስጥ ነው ያልፈው? አንድ አያ ላይ ምን ይባላል? አያ ምን ኢያከ ነዕቡዱ ወኢያከ ነስተዒን። ጀዛከላህ። የሰባቱ አንቀጽ የሱረቱል ፋቲሃ መልእክት ደግሞ አራተኛው አንቀጽ ላይ ወይም አምስተኛ አንቀጽ ላይ ከሁለት አንዱ ላይ ያኒ ፋቲሃ በስመላ አያ ሚነል ፋቲሃ ወልአውላድ በሚለው ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን አምስተኛው ኢያከ ነዕቡዱ ወኢያከ ነስተዒን። እቺ አያ ላይ ተሰበሰባል። ኢያከ ነዕቡዱ ወኢያከ ነስተዒን። ስለዚህ ሸርህ እቺን አያ ሸርህ አድርገው ኪታብ ጽፈዋል ብዙዎቹ። መናዚሉ ሳኢሪን በይነ መናዚሊ ኢያከ ነዕቡዱ ወኢያከ ነስተዒን። ኢማም አልሐራዊ በኋላ ኢብኑል ቀይም ኢማም ኢብኑል ቀይም መጥተው መዳሪጅ ሳሊኪን በይነ መናዚል ኢያከ ነዕቡዱ ወኢያከ ነስተዒን ብለው ሸርህ አደረጉ። የኛ የአላህ ጋር ያለን ደረጃ ራሱ መንዚላ በዚህ ውስጥ ነው ያለችው። ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን በምን ያህል ተጨባጭ ነው ያልነው የሚለው ነው ደረጃ ኢማናችን ደረጃ የሚወስነው። በምን ያህል ሁኔታ ላይ የተገበር ነው። ማዕናው እኮ አይደለም የዛሂሩ ማዕና አይደለም የከበደው፣ ማዕናውን ተሕቂቅ ማድረግ። ምንድነው ማዕናው የሚለው? ኢያከ ነዕቡዱ አንተን ብቻ ንገሩኛ። ሱረቱ ፋቲሃ ሁሉም ያውቃል። አንተን ብቻ እንገዛለን፣ እሺ ለአንተ ብቻ እናድራለን። እሺ ወኢያከ ነስተዒን በአንተን ብቻ እንታገዛለን አይደል? በአንተን ብቻ እንታገዛለን። ኢዘን ኢያከ ነዕቡዱ የተፈጠርንበት ዓላማ ዒባዳ ነው። ማ ኸለቅቱል ጂነ ወል ኢንሰ ኢላ ሊየዕቡዱን ተሕቂቅ ለዒባዳ ማንን አስቀደመው? አላህ ራሱን አስቀደመ። ኢያከ አስሉ በአረበኛ ቋንቋ ፍዕል ነው የሚቀድመው። እዚህ ቦታ ላይ ግን ምን ቀደመ? አንተን ብቻ የሚለው ቀደመ። ቋንቋ ነገር ላነሳ ነበር ይቀር ቦታ አለ ቹ ገብቷቸዋል። ኢዘን ኢያከ ነዕቡዱ ይህ ሁሌ የምንቀራው ነው ካላስተዋልነው በስተቀር ነው እንጂ አንችልም ማለት ነው። ብቻችን መገዛት ኢባዳው ምንድነው? እንዴት ነው የሚፈጸመው? ያ ዝርዝር ቅድም እንዳልኳችሁ። ወኢያከ ነስተዒን ደግሞ ሌላ ሁለተኛው ምንድነው? ኢያከ ነስተዒን በአንተ ብቻ መታገዝ ሐታ ለኢባዳችን የሚሆን በአንተ ነው የምንታገዘው። ከአንተ ውጪ የምንታገዝበት አካል የለም፣ የምንፈራው የለም፣ ቦታ ውስጣችን ላይ የምናስቀምጠው አካል የለም፣ እንደ አንተ የለም። የምንወዳቸው ሁሉ በአንተ ውዴታ ነው። አየህ፣ የምናከብራቸው ሁሉ አንተ ክብር ስለሰጠሃቸው። ከሰዎች ጋር ያለን ግንኙነትን ከየትኛው ነገር ጋር ያለን ግንኙነት በአንተ መስመር ላይ ከሆነ ብቻና ብቻ ነው። አላሁ ማዕናው ይሄ ነው። ላ ነዕቡዱ ኢላ ኢያክ ወላ ነስተዒኑ ኢላ ቢክ። ከሄ ነው አይ እዚህ ውስጥ ምንድን ያለው? ጀማዓ ይኸው አለ፣ ነዕቡዱ ውስጥ አለ፣ ነስተዒኑ ውስጥ አለ። ኑን ምንድን ናት? የጀማዓ ናት። ኑን የጀማዓ ናት። የኔና የግሌ ናት ይላል የለም። አስተዒን ይቻላል አይቻልም? አዕቡድ ይቻላል አይቻልም? ነዕቡዱ ነው። ምን እናድርገው? ይህንን ፋህም ማድረግ ያ ጀማዓ ሁሌ እንዲህ አይነት ነገሮችን ውስጣችን ላይ ካመጣን ቫልዩ ይሰጣል። እዚህ ጋር ለን ብቻ ወይም ስለኛ ብቻ እያሰብኩ አይደለም። ሙስሊም በጠቅላላ አላህን የሚገዛ በጠቅላላ ምድር ላይ ያለ በጠቅላላ የትኛውም ፊ መሻሪቅ الارض ومغاربها እዛም ጫፍ የትም ቦታ ይኖር አንድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከጀሰድ ዋሂድ اذا اشتكى منه عضو ከውስጡ አንድ አካል የታመመ ጊዜ ሌሎቹ ሁሉ አብረው ይታመማሉ። ለአንድ ሰው ህመም ሁሉ ከታመመ አጂ ወይ ቃል ምን ይባላል? አንድ ጊዜ የሆነ ጎሳ
ድሮ ነው እንግዲህ ኪታብ ላይ ነበር የሆነ ጎሳ ላይ አንድ ሰው የሆነ ጥፋት ያጠፋና በሌላ አካባቢ ሄዶ ነው መሬት ላይ ይታሰራል፣ ይያዛል፣ ሰዎች ይይዙታልና ከዛ ሰውየው የሚታወቅ አይደለም ያኔ ሰው ነው። ግን ሰዎች ተሰባሰቡና የዛን አስተዳዳሪ ዋናው ሰው ጋር እንዴ እኛ ከዚህ አይነት ጎሳ ነው የመጣን እና እንዴት የኛን መሪ አሰራችሁብን አለ። ሰውየው ደነገጠ። ማለት ያው መሪ መታሰር ቀላል አይደለም። የጎሳ መሪ ቢሆን ድሮ ማለት ነው ጦርነት ይቀሰቀሳል። እነሱ አንድ ሰው አሰርን ብለው ነው አንድ ሰው አጠፋ ብለው መሪያችሁ ነው እንዲህ አሉ። አሁን መሪያችን ነው አረ ፍትት ተባለ፣ ተፈታለ። በኋላ ከሄደ በኋላ መሪ አለመሆኑ ያኔ ተራ ሰው መሆኑ ታወቀና ከዛ አስጠሯቸውና ጠየቋቸው። ግን ለምን ነው ለኛ መሪ ማለት የሁሉንም የኛን ሰው በጠቅላላ እኩል ማየት የሚችል ነው መሪ ማለት። ከኛ ውስጥ አንዱን ከሌላው ለይቶ የሚያይ ከሆነ ማሱ የኛ መሪ አይደለም ማለት ገብታችሁ ልክ ሐዲሱን በሌላ ፋህም አምጥተውት ማለት ነው። ልክ እችኛውን ሐዲስ ነው የተረዳው። ይሄ ሰው ከኛ ተራ ነው ካልነው መሪ ካላደረግነው መሪያችን እዛ ጋር መሆኑና ይሄ ሰው መሆኑ ምንድነው ልዩነቱ አለ። ልዩነት አለ። ያ መሪ እኮ የተደረገው ይሄ ሰው ጥፋትም ካጠፋ ጥፋቱን ምን ሊያደርግለትም ካሳም ካለ ካሳ ሊከፍል ነው በድሮ ማለት። ጥፋትም ካለው ጥፋቱን በራሱ ሊቀጣው እንጂ አሳልፎ ሊሰጠው አይደለም። ተመልከቱ። በዚህ እንኳን ደረጃ ሰዎች ያስባሉ። ፈማ ባሉና ነህኑ እኛስ ታዲያ። ይሄ ብዙ ጊዜ ሺዓር እንወዳለን እኛ ያን ለሙስሊም ጥሩ ነው። ሺዓር ማለት መፈክር እኛ አንድ ነን፣ ሙስሊሞች አንድ ናቸው፣ መተን ዋሂዳ ሰሂህ ቁርአን ብሏል። ወኢነ ሀዚሂ ኡመቱኩም ኡመተን ዋሂዳ አበዛው መሰለኝ አፉ በሉኝ። ያው ስነሽጥ እንደዚህ ያወራለሁ። የመሰባሰብ ጉዳይ ሐቂቃ በጣም ስለሚያሳስበኝ ነው። እኛ ካልተሰባሰብን፣ እኛ ካልተቀራረብን፣ እንዲህ አይነት አላህ ምቹ ቦታ ላይ አስገኝቶን ነገሮችን አመቻችተን መገናኘት ካልቻለን ሁጃ በእኛ ላይ ይቆምብናል። አላህ ይሄን ማሰጥቻችሁ ነበር ምን አደረጋችሁት ይለናል። ምን መልሳለን? ሰው ልጅ አራት ነገር ይጠየቃል እንደምታውቁት። የቀብር ወሬ አይወራም ብለዋል። ዛሬ አናወራም ነው ተቀልድ وعن عمره فيما أفناه وعن شبابه فيما أبلاه صح እድሜውን በምን እንደጨረሰ ወጣትነቱን በምን እንደፈጀው ይጠየቅ አይደል? የተሰጠን ኒዕማ ثم لتسألون يومئذ عن النعيم ኒዕማ አላህ አንጓጉቶልናል። وأسبغ عليكم نعمه ظاهرة وباطنة ኒዕማን በእናንተ ላይ አላህ ምን አደረገ? አፍስሷል ይላል። ኒዕማ እንጠቀምበት፣ ሐቂቃ እንጠቀምበት። መቻልን አላህ ይስጠን፣ ማለፍን አላህ ይስጠን፣ ጥሩን ነገር አላህ ይስጠን፣ ባህሪን አላህ ይስጠን። አኽላቅ ትልቁ አላህ የሚጠይቀው አኽላቅ ነው። ጀማ ወደ ሰፊነት ነው የሚጠየቀው፣ አለማኩረፍ ነው የሚጠየቀው፣ አለመነጠል ነው የሚጠየቀው፣ መሰባሰብ ነው የሚጠየቀው። ቅድም እንዳለ ተሰባሰቡ አሉ። አንድ ሰው ሲያወራሙ ቀረብ በሉ፣ ተቃረቡ። ዓለም የሚሞላቸው የሁለት ሰው መቀራረብ ነው አይደል? ሁለት ሰው ሲቀራረቡ ዓለም የሚሞላቸው ይላል። መቀራረብ ኸይር አለ። ምን አለ? ኸይር አለ። መራራቅ ደግሞ ምን አለው? ያኒ ሸር ነው። መራራቅ ኸይር ሊሆናቸው መራራቅ ሸር። ኢደን ሌሎች ወንድሞች አሉ፣ ፕሮግራም ይኖራል ኢንሻአላህ እንጨዋወታለን። እኔ ጨዋታውን ስጠብቅ ነበር። ጨዋታ አላዘጋጅም ወይስ በኋላ ነው? በቃ ስለዚህ የልጆችን ጨዋታ አግዝባቸው። እንደ ሰይና ቢላል ኡድህያ ምን አረድክ ሲሏቸው ምን ነበር ያሉት? ዶሮ አረድኩ አሉ። ምን ነው ሙአዚኑን ያርዳል አሉ ሰለላሁ ዐለይሂ ወሰለም። ጠዋት ሊጠራን ዶሮ ነበር አይደል? ሰይና ቢላል ይጠራሉ፣ ሙአዚን ናቸው። ምን ነው ሙአዚን በሙአዚን ላይ ጨከነ አሉ። ኢዘን እኔም እናንተ ላይ እንዳልጨክን ከዚህ በላይ ቆይቼ እንዳልጨክንባችሁ እዚህ ላይ አቆማለሁ።
ኢንሻአላህ አላህ የኸይር ዒድ ያርግልን፣ በኸይር ይምታልን፣ ይደጋግመን፣ ይመላለስብን እላለሁ። هذا وصلى الله وسلم على سيدنا وحبيبنا محمد وجزاكم الله خيرا. السلام عليكم ورحمة الله وبركاته.